የንግድ ቤት ኪራይ ለመከራየት ውልና ማስረጃ ስትሄዱ ማሟላት ያለባችሁን ዶክመንቶች እነግራችኋለሁ። ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ደግሞ ውልና ማስረጃ የንግድ ቤት ኪራይ ለመዋዋል ስትመጡ ዶክመንቶችን ካላሟላችሁ ትመለሳላችሁ። ስለዚህ ይህንን ቪዲዮ እስከ መጨረሻው ተከታተሉ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በመቀጠልም ወደ መረጃው እሄዳለሁ። በመጀመሪያ የምትከራዩት ሱቅ ወይም ማንኛውም የንግድ ቤት ካርታ ሊኖረው ይገባል። ስለዚህ አከራይ ይዟቸው የሚመጡ ዶክመንቶች አንደኛ ካርታ፣ የባለቤትነት ማረጋገጫ ደብተር፣ ሁለተኛ አከራዩ ባለቤቱ ከሆነ ፋይዳ መታወቂያ፣ ነገር ግን በውክልና የሚያከራይ ከሆነ ደግሞ ኦሪጂናል የውክልናውን ይዞ መገኘት አለበት። ሶስተኛ አከራይ የሆነው ግለሰብ የጋብቻ ሁኔታ፣ ይህ ማለት አከራዩ ወይም ባለቤቱ ያገባ ነው ወይስ ያላገባ፣ ያገባ ከሆነ ለመከራየት ስትመጡ ሚስት ወይም ባል አብሮ መኖር አለባቸው። አብሮ የማይገኙ ከሆነ ውክልና መኖር አለበት። ውክልናው ዝርዝር ላይ ባለቤቴ የሚል መኖር አለበት። እንዲሁም ቤት እንዲያከራይ ውል እንዲዋዋል የሚል ውክልናው ዝርዝር ላይ መኖር አለበት። ያላገባ ከሆነ ደግሞ ያላገባ ሰርተፍኬት ጊዜው ያላለፈበት 6 ወር ያልሞላው ማለት ነው። አራተኛ የተከራይ ፋይዳ መታወቂያ ሲሆን ተከራይና አከራይ ውልና ማስረጃ ቀርባችሁ ስትዋዋሉ ውሉን አንብባችሁና አምናችሁበት መሆን ስላለበት ውሉ ላይ ከመፈረማችሁ በፊት የተጻፈውን ማንበብ አለባችሁ። ለምን ያክል ጊዜ እንደሚቆይ ለምሳሌ ለ6 ወር፣ ለ1 ዓመት ከዛም በላይ ሊሆን ይችላል። የእናንተ ስምምነት ነው። ነገር ግን እስከ ተጠቀሰው ቀን ብቻ ነው ውሉ ሊያገለግለው የሚችል። ኪራዩን በዛው እንዲቀጥል ከፈለጋችሁ አሁንም ውልና ማስረጃ በመምጣት ውሉን ማደስና መቀጠል ትችላላችሁ። የኪራዩ ዘመን ሳያልቅ ቀኑ ሳይደርስ ተከራዩ መልቀቅ ከፈለገ የቤት ኪራዩን ማፍረስ አለባችሁ። ለማፍረስ ስትመጡ የጸደቀውን የቤት ኪራይ ውሉን ኦሪጂናል ይዛችሁ አከራይም ተከራይም ትመጣላችሁ። ከሁለት አንዳችሁ ብትቀሩ ውሉን ማፍረስ አትችሉም። እንግዲህ ውድ ቤተሰቦቼ መረጃው ለሌሎች እንዲደርስ ላይክ እና ሼር አድርጉ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑልኝ። ቻው።